አንድ ሰው ሁለት ልጆች ነበሩትና ድርሻውን ጠየቀ። ከዛስ ተቀብሎ ሄደ፣ ጨፈረ፣ ከሴተኛ ዳሪ ጋር ብዙ ነገር አደረገ፣ ሁሉን ነገር በተነ። ከዛ ረሃብ መጣ እና የሚበላው ሲቸግረው እሪያዎች ጋር ተቀጠረ። እዛ ሆኖ አንድ ነገር አሰበ። ወደ አባቴ ቤት ልመለስ፣ ወደ አባቴ ቤት ልመለሳል፣ እንደ ልጁም ባይሆን እንደ ባሪያ ልኑር አለ። አሳጥሬ ስነግራችሁ ከዛ ሲመለስ አባትየው ከሩቅ አየው ይላል። ሮጥና አቀፈው፣ ሳመው። ከዛስ ታላቅ ድግስ ደገሰለት። ለጣቱ ቀለበት፣ ለእግሩ ጫማ፣ ለልብስ ለሰውነቱ ልብስ አደረገለት እና ልጄ ሞቶ ነበር አለ፣ በሕይወት ኖሯል፣ አሁን ጠፍቶ ነበር፣ ተገኘ፣ ደስ ብሎኛል፣ ጎረቤቶቼን ጥሩ፣ ድግስ አዘጋጅቻለሁ አለ። አየ ስትመለስ የሚደሰት ሰው ላይኖር ይችላል፣ የሚደሰት ግን አምላክ አለ። ስትመለስ ብዙ ሰዎች ደስ ላይላቸው ይችላል። ስትመለስ ደስ ላይላቸው ይችላሉ። እኔ ስትመለስ ከክፋት መንገድ ስትመለስ ከአመፃ መንገድ ስትመለስ ደስ የማይላቸው የሰፈር ሰዎች ይኖራሉ። ነገራችን ላይ ያንተን መቀየር ማንቆለጳጵሱ የሰፈር ሰዎች አሉ። ለምን መሰለህ? አንተ ከተቀየርክ ልጃቸውን በማን ያስፈራራሉ? አንተ ማለት የልጃቸው ማስፈራሪያ እኮ ነህ። እንደ እንትና ልጅ እንዳትሆኚ፣ እንደ እንትና ልጅ እንዳትሆን እያሉ የሰፈር ሰው ደስ ላይለው ይችላል ስትቀየር። ገብቷል? ማን ሰው ሲሞት ንፍሮ ያዞራል? ማን እጅ ያስታጥባል? ጋቢን እዚህ ላይ አድርገህ የሰፈሩ የመጨረሻ ውዳቂ ሆነ በመኖርህ እሱን እንደ መልካም ሁኔታ ይጠቀማል። ቀና ቀና ስትል ደስ የማይለዋል፣ ካፈር ስትነሳ ደስ የማይለዋል፣ ከኃጢያ ስትወጣ ደስ የማይለዋል፣ አውሬው ደስ አይለውም፣ ሰይጣን ደስ አይለውም እና ሌሎችም ደስ አይላቸውም። ያንተ ስተት ተጠቃሚዎች ደስ አይላቸውም። አየህ ገንዘብን እየበተንክ ልጅነትንና ዘመንን ስትጨርስ በየመሸታ ቤቱ የከፈተ ያንተን እድሜ በልቶ የራሱን ኪስ ለማደለብ የተዘጋጀ ደስ አይለውም። ስትመለስ ግን ደስ የሚለው አባት አለ፣ በሰማይ አባት አለ፣ ደስ የሚለው አባት አለ። ልጄ ጠፍቶ ነበር፣ አሁን ተገኘ፣ ሞቶ ነበር፣ አሁን በሕይወት ኖረ። ታላቅ ድግስ ይደግሳል፣ በሰማይ መዝሙር ይሆናል። በዚህ 5 ቀን እኔ መርቃለሁ፣ በአንተ ምክንያት በሰማይ ደስታ ይሆናል። ውርደት ለሰይጣንና ለጭፍሮቹ ይሆናል። ሀፍረት አይነሳም ላሉክ፣ ሰው አይሆኑም ላሉክ ለነዛ ይሆናል። እግዚአብሔር ቸር እንደሆነ ማሳያ ትሆናለህ። ደግሞ አስበዋል በሰማይ መላእክት ዘንድ ነው የሚለው በሌላ ቦታ ታላቅ ደስታ ይሆናል። በቃ አስበዋል በሰማይ እልል ይባላል። አየህ 100 በጎች የነበሩት እረኛ አንዱ ሲጠፋበት 99ን ትቶ አንዱን ፍለጋ ይሄዳል። የአንዱ መምጣት እነዚህን 99 ሙሉ እንደሚያደርግ ያውቃል። ስማ ልንገርህ፣ ማንም በእግዚአብሔር ቤት ሊኖር ይችላል። ያንተን ቦታ ግን ለእግዚአብሔር ሊተካ የሚችል የለም። ልጁን ነው የከፈለው ላንተ፣ መስቀል ላይ ነው ደሙን ያፈሰሰልህ። ስትመለስ ደስ ይለዋል። እንዳትመለስ የሚፈልግ ሰይጣን በኢየሱስም ይመታል። የገባበት ሁኔታ ያሳፈረው አንተን ነው። የነካ ነገር የከበደ ላንተ ነው። ያቃተ ላንተ ነው። የቆሸሽከው አዎ ቆሸሻል፣ አዎ ተበላሽታል፣ አዎ ወድቃል፣ ተሳስታል መስሎክ በተለያየ የህይወት መንገድ ሄደሃል። ጭምልቅልቅ ያለ ነገር ውስጥ ገብተሃል። ግን ይገርምሃል፣ አባትህ ከምንም በላይ ከነካ ነገር ይልቅ ልጅነትህ ዋጋ ያደርጋል። አባትህ አንተ ከገባበት ሁኔታ ይልቅ ለአባትህ ዋጋ ያለው ልጅነትህ ነው። ሄሎ ስማይ ልንገር፣ ልጅ አባቱን የሚመስለው ጫማ ስለተገዛለት እንዳይመስል ዘር ስለተካፈለ ነው። መንገድ ላይ እንኳን ይሄደ ቆሽሾው እንኳን ልጅ አባቱን ይመስላል። በደንብ አድርጌ ነው የምነግርህ፣ እውነቴን ነው የምነግርህ። አሁን አንተ ባለማወቅ ወራት በልጅነት መስሎክ በተለያየ የህይወት መንገድ ውስጥ ገብተህ ሊሆን ይችላል። ነገር ግን እግዚአብሔር አምላክ ከገባህበት ነገር ይልቅ ዋጋ የሚሰጠው ለአንተ ለልጁ ነው። ኤኒ ታይም የቆሸሽከው ለራስህ ነው። አሁን የነካ ነገር ያሳፈረው አንተን ነው።